اشتو بركن تبختي بس فاميلنا عجنا سبزحو دنبغي محمر الشحات زبنات فكر زيت المناوي على قد سنين كسانة زيت المناك زي بعتم بحرفن صلمات تسلمات البرد عن بري نزت إليه تقادلا ينجزا الرسول قاب نزي سمعيتاتو خباغاغسو ወይ ከራሳስኑ ዝሁሉ በአይኑ ዝርዮም ብዙሓት ነገራት አለው ምናልባት ህዝቡን ከስተባህለሎም ዘሎ ገደስቱ ጉዳያት መስለና አነ ተጋዳላይ ዝሁሉ ኸርታት ይሉ ዝሁሉ አወፊው ኣብ ጽርግያ ዘወን ኣብ ዝብለሉ ስድራ ቤቱ ጥሜት ኣብ ዝሳቀይሉ ግዜ ዘጋይጹ ክፋላት ናይ ሕብረተሰባት ከም ዘለው በተደጋጋሚ ምርአይ ፕሮቮኬቲቭ ነቲ ተጋዳላይ ስምዒቱ ዝተናኽፍ ጉዳይ እዩ حقي نحنا كلنا تقادلنا نزهجر لنا تقادلنا نحدا وينخالي لنا تقادلنا نفس وقفنا جزيون هيوتون عقمن كوفو خلونا حزبون نهجرني الوافيو لو من دحري تمليسو بعد كلا تعيموا محديرهم بعد كلا سلازي تقالسو زي مخسبات رهيبو ميلو زي تعسلون زقنعلون مغنيات يلن إذا مالت جن نفس وقف تقادلاي إذا خناتات زي أو وشت حزبنا رأيان كله سمعت يبلون نظام تريوتات زي أتوم عشيش له حلفهم زبل الرعاية خنسبين خيلن مغنياتو ودسب مخانو أي ترفونيو ملأختهم كون عين خيلن إذا أو وشت حزب زلوا بفلاي كها أبزق على سز تساتفنت زي نورم نزق على سزوين كحن كلوان كوجدوان زفتنو زنور سبعات لو مري هو من تعيو من كرجو خلنا نفسه وقفت قاعدلاي بناي كنا عين انت زي كنا بناي حلفنتنا هاجر قداي كتمتو سلاز قبا ازوين حدا خطي نزي شجر زي زباقا قسي قبال ايرترا تملكت ايرترا مجمرة خلطة برقيد ثلاثة برقيد كيدنا برقيد 4 برقيد 6 برقيد 4 جنبار نافا برقيد 6 جنبار سيميناو سحل برقيت تسحن كلتن دما مجمرة بركانيرا دحرنا نقفا مسيا تدميرو حد عمت زغون تنينا مالت حد عمت أنا متشرشا زوتت كوينا قلقلين 10 تورحي قلقلين 10 حدورحي نحن تاني متشرشا زوتت قلنا مبال 10 تورحي هي برقيد 4 تبان أنا ناي برقيد 4 مرحا نيرا ኤርትራ ክንከይድ ከለና ውሳኔና ኸይድና ናይ ምክልኻል ከመይ እዩ ብዙሕ ኣይንፈልጥን ነርና ድፋዕ ከምዚ ካናል ሰሪሕካ ከምዚ ጌርካ ገለመለ ዝበሃሉ ኣይንፈልጦን ከምኡ ዓይነት ውግእ ኣቢልና ይንፈልጥ ደርጊ عيتوا تصنعن فلتنا أو دفع أنت تصنع نحنا أو دفعاتنا زمت استاكنا بالجن كم عينة لمدينا ورنا نعمل كل خال مالتي هذا زي كوينو أنا إيرترا أيه زي ما تاجي مرسل زلوا الذي نسمى كل خال نس سراويت شعبية سراويت زوج برحبيرنا نكالا خلنا في شلتو ناي تسأل متقعت زبلي السو الله يخون له كم عند حزي غيرنا نوعهم هادشي تمليسنا وانا كمسي زبل نغيرون سلازنوري نني حوار طلعس حوار مسوار صلاي بر انتان عباك يطفو وي انت اذا انت يكون حوار خصاي نيرو ربحا نيرو تستفعل عليه الرأيتات شعون نيريو جن بمسارته جن زي ما بقى سجلنا نبينا عمنا مدقافنا عمنا مبالنا عمنا معوين عمنا مدحان زبال هيكونا نوانا ونزمت حدا جا أو إيرترا نمترف أو إيرترا تواجهها أو يبل مقبارين نفتوقاتنا مس في طلالتي حدا
ተሐሳሳቲና ይመስለኒ ግንባርና አፋ ግመታት ነይሩ ካብ ባሕሪ ዝመጽእ ግመ ይሽፈን እዩ ኣብ ከባቢ ተሓሳስ ገለ ተሓሳሳቲና ይመስለኒ ካብኡ መጨረሻ ተሓሳስ ማለት እዩ የካቲት መጀመሪያት መጥቃዕቲ ተጀሚሩ እዚ ጠቕላላት መጥቃዕቲ ሓንሳ ምስ ጀመረ ኣብ ሰለስተ ግንባር እዩ ዘሎ ፋግ ባርካ ሰሜናዊ ሳሕል እቲ ናይ ባርካ ቀልጢፉ ፈሽሉ ማለት ናይ ባዕሉ ዋፋፍራ ሽግራት ስለ ዝነበሮ ይመስለኒ ከይዲ እቲ መጥቃዕቲ ነዊሕ ከይኸደ ናይ ደርጊ መጥቃዕቲ ፈሽሉ ዓፂፍዎ ኣብተን ካልኦት ግንባራት ግን ነዊሕ ግዜ ሕዘ ንሕና ዝነበርናሉ ናቕፋ ዘይምቁራፅ ሰለስተ ወርሒ ሙሉእ ዘይቋርፅ መጥቃዕቲ ነይሩ ሰለስተ ወርሒ ሙሉእ ዘይቋርፅ ውግእ ነይሩ ኣብቲ ሰለስተ ወርሒ ውሽጢ ዝተወሰነ ቆሲሉ እናተመለሰ እንደገና ካልኣይ ቆሲሉ እናተመለሰ ክልተ ሰለስተ ዝቆስል ግዜ ዝቆስል ተጋዳላይ ነይሩ እና ብከምዚ ምስኦም ሓቢርና ምውጋእ ዝኸኣልናሉ ነይሩ ሰለስተ ወርሒ ብዘይ ምቁራፅ ማለት እዩ ነናይ ባዕልና ኣሃዱ ሒዝና ናትና ብርጌድ በቢ ሻለቃ ኮይና በቢ ቦጠልንያ ኮይና ማለት እዩ ስለዚ ቦጠልና ዘላ ቦጠልና ሻዕብያ ኣብዚ ካብኡ ናትና ቦጠል ድማ ከምኡ ዓይነት ኣሰላልፋ ሒዝና ማለት እዩ ቀይሖው ወፍሪ ዝበሃል ዘመቻ ዝበሃል ዝፈሸለሉ ኩነታት ተፈጢሩ በዚ ሕዚ እንታይ እዩ ሰራዊት ህወሓት እውን ብዝለዓለ ጀግነት ተዋጊኡ ዝለዓለ ጀግነት ክዋጋእ ዝኽእል ሓይሊ ትግራዋይ ሓይሊ ከም ዘለዎ ሻዕብያ ባዕሉ እውን ዝረአየሉ ኩነታት እዩ ነይሩ ክሳብ ሽዑ ከምዚ ዓይነት ነገር ኣይነበሮምን ናይቲ ከባቢና ዓንተር ከምኦም ዝበለ ሓይሊ ከምዘየለ ገለ መለ ዓይነት ነይሩ ግን ማዕረ ምስኦም ዝዋጋእ ሓይሊ ተፈጢሩ እዩ ዝተፈጠረ ምዃኑ ኣቢሎም እዮም ኣብኡ ናይ ሓባር መስዋዕቲ ተኸፊሉ ናትና ስውኣት ናይ ህዝባዊ ግንባር ስውኣት ኣብ ሓደ ድፋዕ ስውእ ዝነበሩ ኣብ ሓደ ዝቕበሩሉ ዝነበሩ ኩነታት እዩ ተፈጢሩ እዚ ካብቲ ኣብ መጀመርያ ዘይንፈልጦ ዓይነት ውግእ እንተኾነ እዩ እንታይ እያ ታልኡኽ ግልፂ ስለ ዝኾነ ታልኡኽ ንምዕዋት ታልኡኽ ክንፍፅም ኣለና ክትፍሽል የብልናን ዝብል ግን ኣብ ኩሉ ክስታይ ህልኽ ነይሩ እናተምሃርና ከመይ ኣታ ናይ ምክልኻል እናተምሃርና ንባዕልና ነበልና ናሕበና ንባዕልና እናተምሃርና እቲ ናብ ቃዕና ታልኡኽ ግን ክንፍፅም ኢና ህዝቢ ትግራይ ህወሓት ኣይነዋርድን ዝብል ነገር ነይሩ ህልኽ እዩ ኣቢሉ ህልኽ ጥራሕ እውን ኣይኮነን ቀልጢፉ እዩ ንባዕሉ ኣብኡ ኣቢሉ ኣመዓራር እዩ ስለዚ ምስቲ ኩነታት ንባዕሉ ከሳምዕ ዝኽኣለሉ ኩነታት ነይሩ እምበር ንሕና ንፈልጦ ዓይነት ውግን ተብኡ ዝገጠመና ዓይነት ውግን ንወይኒ ንሕና ኣብ ጎቦታት ኮንካ ከዘን ዘዝመፀካ እናተኸላኸልካ ብከምኡታት ዓይነት ዝዓበና ኣይኮንና ናትኸም ዓይነት ኢናት ኣይንፈልጦን ናጥቃዕኻ ናደብሰስካ ክመፅእ ከሎ ትከላኸል ካብኡ እንድሕር ዘይ ጣዕመካ ድማ ትገድፎ ይሓልፍ ኣብ ጣዕመካ ናተዋጋእኻ ኢና ከይድና ኣብ ከምዚ ዓይነት ምስ ቦታ ዝተጣበቐ ምክልኻል ግን ናይ መጀመርያ እዩ ቃል ዝልዓልክምዎ ኣሎ እዚ አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። ተገቢ ሐሳብ አይደለም። ይሄን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። አሁንም
በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። ንብረት ውድመት የማይተካ የሰው ኃይል እልቂት የሚያስከትል መሆኑን የሚያሳይ ነው። እውነት ለመናገር ይሄንን ሁሉም ማየት በተለይ ወደፊት መሪዎች ማየት ያለባቸው ይመስለኛል። ስሜቴት በጣም ተደብላልቋል። እናቶቻችን ያውቃሉ ብዬ አላምንም። ይሄንን ወጣቶች ይሄንን ያውቁ ነበር ብዬ አላምንም። አንድ ነገር ግን አውቃለሁ፣ መሪዎቻችን ይሄን ያውቁ ነበር በወቅቱ። ይሄ ሁሉ ማሽነሪዎች ከሰው ጋር እየመጡ እዚሁ እንደሚቀሩ ይታወቅ ነበር ማለት ነው። ማቆም አቅጣጫ መቀየር ይቻል ነበረ። ያ አልሆነም። እንደምታዩት ተከምሮ ለዘመናት ሊቀመጥ እዚህ ያለ ይሄ ሌላ ዓለም ላይ ስለመኖር አላውቅም። እንደዚህ በጦርነት ጊዜ የሞቱ ሰዎች ሳይሆኑ የሞቱ ንብረቶች፣ የሞቱ መሳሪያዎች ተከምረው አሉ። ሁሉም ያያል። እኛም ማየት አለብን ብዬ አምናለሁ። ይሄንን ማመስገን አለብኝ የለብኝም አላቅም። ይሄንን ማስቀመጣቸው ብሸጥ ብዙ ነገር የሚያወጣ ነው። መሸጥ አልፈለጉም። ምስክር ነው እንድኖር የተፈለገው። እንደ አንድ ኢትዮጵያዊ በጣም ከባድ ስሜት ነው የሚሰማኝ። ሌላው ደግሞ በጣም ከባድ ስሜት እንዲሰማኝ የሚያደርገኝ ይሄ የሆነው በኢትዮጵያውያንና በኤርትራውያን ላይ ነው። ኢትዮጵያውያንና ኤርትራውያን ከሌሎች ሀገራት ይልቅ የተለየ ቅርበት ያላቸው ህዝቦች ናቸው። በቋንቋ፣ በባህል፣ በሃይማኖት እጣፈንታችንም አንድ ላይ የተያያዘ ነው። አሁን የምናየው ነገር መሆን የማይገባ ነገር ሆኗል። ይሄንን ማለፍ መቻላችን አንዱ አስገራሚ ነገር ሆኗል። በተለይ መሪዎች ይሄን ሁሉ ቁስል ትተው ነው ወደ እርቅ የተሻገሩት። ተመሳሳይ ስህተት ከዚህ ያልተማረን መሆናችን ደግሞ የሚያሳይ ባድሜ ላይ ተደግሟል በመሪዎቻችን። ተስፋ አደርጋለሁ ከዚህ በኋላ ይሄ ስሜት የማይሰጥ ውጊያ እንደማይኖር፣ ይሄ ያው ምስክር ሆኖ አስታዋሽ ሐውልት ሆኖ እንደሚቀጥል አይደለም ከኤርትራውያን ጋር ከሌላም ድንበርተኛ ጋር ከሌላም ጎረቤት ጋር ውጊያ መፍትሄ ሊሆን እንደማይችል፣ የመጨረሻ መፍትሄ ሁሌም ሰላም ብቻ ነው። በውጊያ የተጠናቀቀ ምንም ድል የለም። በተለይ በጎረቤት ላይ የተደረገ በውጊያ የተጠናቀቀ ድል የለም። ከውድመት በኋላ እውነተኛ ምክንያት ያለው ያሸንፋል። ወደ ውይይት ወደ ሰላም ይመጣል። ይሄንን ከሌሎች ጎረቤቶቻችንም ጋር የምንተገብር ይመስለኛል። በጥሪ ማቅረብ ፈልጋለሁ። ሁሉም ኢትዮጵያዊ ወጣት አባቶቻችን፣ አያቶቻችን ያለፉበትን መንገድ፣ መሪዎቻችን ያለፉበትን መንገድ ማወቅ፣ ኤርትራውያን ደግሞ የከፈሉትን መስዋዕትነት ማወቅ፣ ያለፈን ታሪክ ማወቅ፣ ያለፈን ቁስል ማወቅ፣ ያለፈን ህመም ማወቅ ምናልባት ወደፊት ለምናደርገው መሰረት ሊሆን ይችላል። እዛ ደውል እንኳን እዛ ላይ መቅረት ማደር ባይኖርብንም ነገር ግን ትምህርት ወስደን ማለፍ እንድንችል የሚያደርግ ነው። በጣም የተረበሸ ስሜት ነው የሚሰማኝ። በጣም ልቤ ተሰብሯል። በጣም ቅስሜ ተሰብሯል። አይዊሽ መንግስቱ ኃይለ ማርያም በህይወት አለ። ይሄን መጥቶ ማየት ብችልና በልቡ ውስጥ ምን እንደሚያስብ ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። እሱ በኔ ላይ ነው የመጣልባል። በዛ በኩል ጦርነትም አያስፈልግም። ለምንድን ነው የምንዋጋ ሊገባኝ አልቻለም። ጻርቃን
በአይጋ ወይም ደግሞ በዚህ በዛላምበሳ በኩል ትዕዛዝ ተሰጥቶ በአይጋ በኩል እንዲገባ ተደረገ። እንደ ቄራ ከብት ነው የገባ ነው። ታንኩን ለገበያ እንደሚሄድ በጎች ነው የነዳው። ከባድመ ከተያዘ በኋላ ጻርቃን እዛ ኃይል ስቦ በዚህ በኩልም እንዲገባ ተደረገ። ቄራ ገባን፣ ተጨፈጨፈና ተመለሰ የኛ ሰራዊት። ከዛ በኋላ ይሄ ተክላይ አሸብር የሚባለው ከሳሽ ጻርቃን ተከሳሽ ሁለቱ ናቸው የሰሩት እዛ ቦታ ላይ። ከሳሽ ጻርቃን ተከሳሽ ተክላይ አሸብር የሞት ፍርድ እንዲፈረድበት ነው የተባለው። የሞት ፍርድ እንዳይፈረድበት የተቋቋመው የፍርድ ቤት ወታደራዊ ቀዳሚ ፍርድ ቤት አድኖታል። ንብረት ውድመት የማይተካ የሰው ኃይል እልቂት የሚያስከትል መሆኑን የሚያሳይ ነው። እውነት ለመናገር ይሄንን ሁሉም ማየት በተለይ ወደፊት መሪዎች ማየት ያለባቸው ይመስለኛል። ስሜቴት በጣም ተደብላልቋል። እናቶቻችን ያውቃሉ ብዬ አላምንም። ይሄንን ወጣቶች ይሄንን ያውቁ ነበር ብዬ አላምንም። አንድ ነገር ግን አውቃለሁ፣ መሪዎቻችን ይሄን ያውቁ ነበር በወቅቱ። ይሄ ሁሉ ማሽነሪዎች ከሰው ጋር እየመጡ እዚሁ እንደሚቀሩ ይታወቅ ነበር ማለት ነው። ማቆም አቅጣጫ መቀየር ይቻል ነበረ። ያ አልሆነም። እንደምታዩት ተከምሮ ለዘመናት ሊቀመጥ እዚህ አለ። ይሄ ሌላ ዓለም ላይ ስለመኖሩ አላውቅም። እንደዚህ በጦርነት ጊዜ የሞቱ ሰዎች ሳይሆኑ የሞቱ ንብረቶች፣ የሞቱ መሳሪያዎች ተከምረው አሉ። ሁሉም ያያል። እኛም ማየት አለብን ብዬ አምናለሁ። ይሄንን ማመስገን አለብኝ የለብኝም አላውቅም። ይሄንን ማስቀመጣቸው ብሸጥ ብዙ ነገር የሚያወጣ ነው። መሸጥ አልፈለጉም። ምስክር ነው እንድኖረው የተፈለገው። እንደ አንድ ኢትዮጵያዊ በጣም ከባድ ስሜት ነው የሚሰማኝ። ሌላው ደግሞ በጣም ከባድ ስሜት እንዲሰማኝ የሚያደርገኝ ይሄ የሆነው በኢትዮጵያውያንና በኤርትራውያን ላይ ነው። ኢትዮጵያውያንና ኤርትራውያን ከሌሎች ሀገራት ይልቅ የተለየ ቅርበት ያላቸው ህዝቦች ናቸው። በቋንቋ፣ በባህል፣ በሃይማኖት እጣፈንታችንም አንድ ላይ የተያያዘ ነው። አሁን የምናየው ነገር መሆን የማይገባ ነገር ሆኗል። ይሄንን ማለፍ መቻላችን አንዱ አስገራሚ ነገር ሆኗል። በተለይ መሪዎች ይሄን ሁሉ ቁስል ትተው ነው ወደ እርቅ የተሻገሩት። ተመሳሳይ ስህተት ከዚህ ያልተማረን መሆናችን ደግሞ የሚያሳይ ባድመ ላይ ተደግሟል በመሪዎቻችን። ተስፋ አደርጋለሁ ከዚህ በኋላ ይሄ ስሜት የማይሰጥ ውጊያ እንደማይኖር፣ ይሄ ያው ምስክር ሆኖ አስታዋሽ ሐውልት ሆኖ እንደሚቀጥል አይደለም ከኤርትራውያን ጋር ከሌላም ድንበርተኛ ጋር ከሌላም ጎረቤት ጋር ውጊያ መፍትሄ ሊሆን እንደማይችል፣ የመጨረሻ መፍትሄ ሁሌም ሰላም ብቻ ነው። በውጊያ የተጠናቀቀ ምንም ድል የለም። በተለይ በጎረቤት ላይ የተደረገ በውጊያ የተጠናቀቀ ድል የለም። ከውድመት በኋላ እውነተኛ ምክንያት ያለው ያሸንፋል። ወደ ውይይት ወደ ሰላም ይመጣል። ይሄንን ከሌሎች ጎረቤቶቻችንም ጋር የምንተገብር ይመስለኛል። በጥሪ ማቅረብ ፈልጋለሁ። ሁሉም ኢትዮጵያዊ ወጣት አባቶቻችን፣ አያቶቻችን ያለፉበትን መንገድ፣ መሪዎቻችን ያለፉበትን መንገድ ማወቅ፣ ኤርትራውያን ደግሞ የከፈሉትን መስዋዕትነት ማወቅ፣ ያለፈን ታሪክ ማወቅ፣ ያለፈን ቁስል ማወቅ፣ ያለፈን ህመም ማወቅ ምናልባት ወደፊት ለምናደርገው መሰረት ሊሆን ይችላል። እዛ ደውል እንኳን እዛ ላይ መቅረት ማደር ባይኖርብንም ነገር ግን ትምህርት ወስደን ማለፍ እንድንችል የሚያደርግ ነው። በጣም የተረበሸ ስሜት ነው የሚሰማኝ። በጣም ልቤ ተሰብሯል። በጣም ቅስሜ ተሰብሯል። አይዊሽ መንግስቱ ኃይለ ማርያም በህይወት አለ። ይሄን መጥቶ ማየት ብችልና በልቡ ውስጥ ምን እንደሚያስብ ተማለ ቀዳም ዕለት 15 ወርሒ 11 2015 ካብ መላእ ዓለም ዝተወከሉ ኣባላት ብርጌድና ሓመዱ ኣብ አዲስ አበባ ዓብይ ዋዕላ ተካይዱ عدي ولادي تفرسا عدي ولادي صبرا زلزو ولادي يمرضا زلزو ولادك يا نمرا بسا عم بسا بسا عم 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 بسا عمبسة 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 عمبسة
نتي ملا عالم كتبيه زغني وعلا مرحت هايمانوت مسلمنان كريستنان ببارخوت كفيتمو عباسة 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 بدحرزي مسكام ملا عالم استوكلو أبالات بركيد نحمرون توكلت ودباتن من قسقاساتن نايلي لا مدب تخايدو عباسة 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 كمون ناي حبار مساء خبزلنا ودب ولد تግራይ بريزيدنت نايت ودب أتو قعش ناي حبار صلاينا بحبار كنقطمو إنا بمبال قال اسمعوا عباسة 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 اتي بقلاينت مكيل سلومون تحشاخ كايد زرفدو على بمرارحا ግንባር معصو مستقبرلو بحبار نابنا يمسح انقدوت امريحوم عباسة 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 ازي تمال قدام زجمره وعلى برجيد نحمدو لو مسنبتون قتيلو علي عباسة عباسة